በቀን የተወሰነ ደቂቃና ሰከንድ ከእግዚአብሔር ጋር ነው ያልኩት። ማታ ስትተኙ የመኝታ ጸሎት ካደረጋችሁ በኋላ ወደ እንቅልፍ ከመሄድ በፊት ቁጭ ብላችሁ ውሏችሁን ብታስቡት ከእግዚአብሔር ጋር ከዋልንበት ያዋልንበት ይበሳል አይደል? እንቅልፍ አይወስደንም። ድጋሚ ተነስተን ተንበርክከን ማረኝ ስለዋልኩት ውለታን ውሎ እንላለን አይደል? ስላሰብኩት ክፉ ሐሳብ፣ ስለሰራሁት ተንኮል፣ ስለተመኘሁት፣ ስላመነዘርኩበት የልብ አመንዝራነት፣ ውስጤ ስላሰበው ክፉ ነገር ጌታዬ ሆይ ልቤን ወደ አንተ እንዲያዘነብል አድርግ ብላችሁ አንድ አቡነ ዘበሰማያት ድገሙና ተኙ እስኪ። ከዛ ሰይጣን አፍሮ እናንተ ከብራችሁ ታድራላችሁ። ትልቁ ነገር ይሄ። ዲያብሎስ ምን ያናድድሃል ብሎ ተብሎ ተጠየቀ። በበቃ መነኮስ በአባ እንጦንስ በየቀኑ ንስሐ የሚገባ ሰው ያበሳጨኛል አለ። ሰይጣንን የሚያበሳጭ ተፈጥሮ ክርስቲያኖች ሊኖራቸው ያስፈልጋል። አያችሁ፣ ዲያብሎስን የሚያበሳጭ ማረኝ ይቅር በለኝ ኤሎሄ ኤሎሄ የምትል ነፍስ ሰይጣንን በጣም ነው የምታበሳጨው። ይቆማል፣ ካጠገቧ አይለይም። በየቀኑ ግን ራሷን ዝቅ ስለምታደርግ ድል ያደርጋል። በገዳም ውስጥ አንድ መነኮስ ወጣት መነኮስ ገና መግባቱ ነው። አባ ምን ታረጋለህ እዚህ ያለው ሰይጣን መጥቶ እንደ ሰው እጸድቅ ብዬ ክርስቶስን አገኝ ብዬ ገዳም ገባሁ አለ። መልሱ የትምክህት ነበር አይደለም? ከዛ በኋላ ድጋሚ መጣና ጠየቀው፣ ያንኑ መለሰ። ያን ጊዜ አባ መቃርስ ተመለከቱት፣ ጠሩትና እዚህ ምን ታረጋለህ ተብለህ ብትጠየቅ ምን ትመልሳለህ አሉት። ኧረ ተጠይቄያለሁ አለ። ምን ተጠየቅ? እንዲህ እዚህ ምን ልታረግ መጣህ አባ እዚህ ድረስ አሉኝ። ምን ብለህ መለስ? እጸድቅ ብዬ ክርስቶስን አገኝ ብዬ። እንዴ ክርስቶስን የምታገኝ በረሃ የተኳስክ አንተ ብቻ አይደለህም። ከተማ ቁጭ ብሎ ሳሊለነ ቅድስትን የሚደግም ውዳሴ ማርያም የሚያነብ ዳዊት የሚደግም አምላኬ አምላኬ ማረኝ ማረኝ እያለ ወደ መኝታው የሚሄድ ሁሉ ክርስቶስን ያገኛል አያገኘው? ያገኛል አለው። አያችሁ፣ እግዚአብሔር በልካችን ነው የሚገዛን፣ በፈቃዳችን ነው የሚገዛን። አቅማችን እንደ አቡነ ተክለ ሃይማኖት ላይሆን ይችላል። 29 ዓመት በደብረ ኤላን እንደ ገብረ መንፈስ ቅዱስ አይሆንም። ምክንያቱም 562 ዓመት ያለ ምግብ በሱባኤ አይቻልም። እኛ አንችልም። እንደዚህ እንደነ ቅድስት አርሴማ ሰይፉ ፊት ለፊታችን ላይ መጣ ይችላል። ነገር ግን የነሱን በረከት ይዘን ያቅማችን ቢላ አለኩ አይደለ? በረሃብ ተጸናውቶን የቅዳሴውን ሰዓት የምንታገስባት የጭቋራችን መፈጨት በራሱ ራሱን የቻለ ሰማዕትነት ነው። ምግብ እያሸተቱ ሳይበሉ መዋል ሰማዕትነት ነው። አያችሁ፣ ምን እበላለሁ ብለን በምናስብበት የችግር ህይወት ውስጥ ነገር ግን ጾም ነው እግዚአብሔር ከኔ ጋር አለልኝ ብሎ መድኃኔዓለም የሚያዘጋጀውን እየጠበቁ ለፍቶ ተግቶ ሳይሰርቁ መዋል ሰማዕትነት ነው። አያችሁ፣ ጤነኛውን በጉድለት ውስጥ ሆኖ አለመስረቅ ሰማዕትነት ነው። ያስፈልገናል እኮ ገንዘቡ ኑሯችንን ለመቀየር ያስፈልገናል። ግን ሌላ ሰው በእኛ ማልቀስ የለበትም። ድሃ ብሆንም ሌባ አይደለሁም የማን ስለሆንኩኝ። ይሄ ነው አያችሁ፣ ተመዝኖ መክበድ፣ ተመዝኖ መሙላት፣ የእግዚአብሔርን ስም አለማለፍ። በላይ ሰብ ተመዝኖ መጀመሪያ እኮ ስለከበደ ነው። የመብርሃንን ስም አላለፈውም። አያችሁ፣ የእግዚአብሔርን ስም አልፎ ጥሶ አልሰረቀም። በዚህ ምክንያት እኮ ነው ሶሎሞን ሰው በምን ይፈተናል አለ? በረሃብና በጥጋብ ይፈተናል አለ። ሁለቱ ነገሮች ከባድ ናቸው። አደገኛ ረሃብም ይፈትናል፣ ሌባ ያደርጋል። አደገኛ ጥጋብም ይፈትናል፣ ትዕቢተኛ ያደርጋል። ስለዚህ መሃል ላይ አድርገኝ፣ በሚዛኑ ተመዝኜ እንዳልወድቅ መሃል ላይ አድርገኝ። አያችሁ፣ መሃል ላይ አድርገኝ። እግዚአብሔር መሃል ያርገን ሁላችንን። ሁለት ነገሮች ካንተ እሻለሁ፣ ሳልሞት አትከልክለኝ አለ። ከንቱነትንና ሐሰተኝነትን ከኔ ያርቅና ደሃ አታርገኝ፣ ርቦኝ ተቸግሬ እንዳልሰርቅ፣ በስምህ በውሸት እንዳልምል፣ ቅዱስ ገብርኤልን ቅዱስ ሚካኤልን መድኃኔዓለምን እያልኩ እየማልኩ ለሆዴ ብዬ ማይተቤ እንዳይላላ ተመዝኜ ቀልዬ እንዳልቀር በጣም ደሃ አታርገኝ፣ ባይለጸጋ አታርገኝ፣ ጠግቤ ቅዳሴ እንዳላረፍድ፣ ምን ያደርጋል ወንጌል መማር እንዳልል፣ ሰርክ ጉባኤ እንዳላረፍድ፣ ጠግቤ እግዚአብሔርን ስም መጥራት ምን ይጠቅማል ጠግቤ ያለው እንዳልል፣ ስጋዬ ነፍሴን እንዳያስጨንቃት፣ የሰማዩ እንዳይዘጋብኝ፣ በምድርም በጣም ጥጋበኛ አታርገኝ አለ። ስለዚህ በመጠን እንድኖር አርገኝ፣ የምበላውን እንጀራ ስጠኝ፣ ስራዬን ባርክልኝ፣ በምድሬ በላቤ ወዝ ደስ ብሎኝ አንተን የማመልክበትን ልከኛ ልብ ስጠኝ፣ ያለኝ ይበቃኛል ማለትን አስተምረኝ። መድኃኔዓለም ያስተምረን ሁላችን። ስለዚህ ክርስትና ሚዛን ነው። አያችሁ፣ ሚዛን ነው።